በሉቃስ ወንጌል ምዕራፍ 2 ከቁጥር 25 እስከ 35 ላይ ያለ አንድ ሐሳብ አለና ያንን ሐሳብ ጠቅለን አድርገን አሳጥረን በግዛ በ15 ደቂቃ ውስጥ እናገርና ወደ ጸሎት እንሄዳለን። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ስንመለከት የእግዚአብሔር ቃል ስናጠና የአንዳንድ ሰዎች በመጽሐፍ ቅዱስ የአንዳንድ ሰዎች መምጫ ወይም መገኛ ምን አላቸው? ምንጭ አላቸው። ከኋላ ታሪክ አላቸው። ከዛ የሚቀጥል አሁን ያሉበት ሁኔታ ብቻ ሳይሆን ከዛ የሚቀጥል ደግሞ ምን አላቸው? ታሪክ የሚነገር ነገር አላቸው። የአንዳንድ ሰዎች ደግሞ ምን እንደሆነ አታውቁም፣ መገኛቸው እንደሆነ አታውቁም። ለምሳሌ ያህል ቴስቢያዊ ኤልያስ ነው የሚለን። እናቱን አይነግረንም፣ አባቱን አይነግረንም፣ የት እንዳደገ አይነግረንም፣ ዘሩን አይነግረንም፣ ምኑ ጋር እንደሆነ ግን አንድ የቴስቢያዊ ኤልያስ ብሎ እግዚአብሔር በሱ መጀመር የፈለገውን መስራት የፈለገውን ሐሳብ ቀጥታ ወዲያውን ምን ያደርገዋል? ይገባል ወደ ገደሉ። ኢየሱስ ጌታ ነው። ተመልከቱ። በዛ በአሮጌው ኪዳን ደግሞ አንድ ተመልከቱ። ሄኖክም ማለት አካሄዱ ከእግዚአብሔር ጋር አደረገ፣ እግዚአብሔር ወስዶታልና አልተገኘም ማለት በቃ ሌላ ምዕራፍ የለውም፣ ሌላ ታሪክ የለውም፣ ሌላ ነገር የለውም። በቃ እግዚአብሔር ምን አድርጎታል? ወስዶታል። ሄኖክ የሚባል ሰው ነበር። አካሄዱ ከእግዚአብሔር ጋር አደረገ፣ ምን አደረገው? እግዚአብሔር ወሰደው ይለናል። ብዙ ሰዎች ማንሳት እችላለሁ፣ መናገር እችላለሁ። ስለ አንዳንድ ሰዎች ስትመለከቱ እነዛ ሰዎች ሳይመጡ ግን በመንፈስ ዓለም የትንቢት ቃል እነሱ ያሉበት ኤሪያ ይሸከመዋል። ለምሳሌ መጥምቁ ዮሐንስ ሳይመጣ በፊት ለባልና ለሚስት ለዘካርያስና ለኤልሳቤጥ ምን አላቸው? የትንቢት ቃል አላቸው። በእነሱ ማህፀን ወይም በእሷ ማህፀን የተቀመጠ ጎዳናን የሚያቀና መንገድ የሚጠርግ ኢየሱስ ጌታ ነው እና የሚሰራው ስራ የታወቀ ድርሻ ያለው በመንፈስ የተሞላ ሰው እንደሆነ ይነግረናል። ከዛ ተወለደ ይለናል። አሁን መጥምቁ ዮሐንስ ሲወለድ መጥምቁ ዮሐንስ ማን ነው? ምንድን ነው? ከየት ነው የመጣው ብለህ ግራ አትጋባም። እግዚአብሔር አስቀድሞ ምን ብሏል? ተናግሯል። ኢየሱስ ለዘላለም ያድናል። ልባርካችሁ ነው። እግዚአብሔር የነገራችሁ ነገር ይፈጸምላችሁ። ና ውሰድ። እግዚአብሔር ያላችሁ ነገር ይፈጸምላችሁ። ዘመናችሁ በዛ በእግዚአብሔር ቃል ይለቅ። አሜን ነው ወይ? እና አሁን የማነሳላችሁ ሰው በሉቃስ ወንጌል ምዕራፍ 2 ብቻ ያለ ሰው በቃ እዚህ ጋር ያደረገው ያከናወነው ነገር ብቻ ነው ያለው። ከዚህ በፊት የሰራው ስራ አይነግረንም። ከዛ በኋላ የተከናወነው ነገር አያወራም። አንድ ማን የሚባል ሰው? ስምዖን የሚባል ሰው። ኢየሱስ ለዘላለም ያድናል። በኢየሩሳሌም ወይም በእስራኤል የሚኖር ነገዱን እንኳን አይነግረንም ቃሉ። ነገዱ የይሁዳ ነገድ ይሁን የሌዊ ነገድ ይሁን የይሁዳ ሌላ ነገድ ይሁን አይነግረንም። ግን የእስራኤል ሰው በኢየሩሳሌም የሚኖር ሰው እንደሆነ አንዳንድ የመጽሐፍ ቅዱስ ታሪክ ወይም የቤተ ክርስቲያን ታሪክ ያጠኑ ሰዎች ሲያወሩ ሽማግሌ ነው ይላሉ። መጽሐፍ ቅዱስ ግን በጥንቃቄ ካነበብነው ሽማግሌ እንደሆነ አይነግረንም፣ አያወራም። አንድ ሰው ነው የሚለን። እኔም ብዙ ጊዜ ሽማግሌው ስሙ ብዬ አውርቻለሁ። አንዳንድ ከታሪክ ትውፊት የሚመጡ ውጥኖች ከእግዚአብሔር ቃል እውነት አንዳንድ የራቀ ነው። በእንትን ለምሳሌ ሊሆን ይችላል በሚል ግምት ይቀመጣል እና ሽማግሌው ስምዖን ብላችሁ ከዚህ በኋላ እንዳታወሩ እንዳትሰሙ። ሽማግሌ ስምዖን አይደለም፣ ግን ስምዖን። አሜን ናቸው። ቶሎ ለናገር ላቁበላችሁና ቀጥላለሁ ማለት ነው። 25 ላይ እነሆ ቁጥር 25 የሉቃስ ወንጌል ምዕራፍ 2 ቁጥር 25 እነሆ በኢየሩሳሌም ስምዖን የሚባል ሰው ነበር። ይህ ሰው የእስራኤልን መጽናናት ይጠባበቅ ነበር። አስቶቢያ ጻድቅና ትጉህ ነበር። መንፈስ ቅዱስም በእርሱ ላይ ነበር። የእስራኤልን መጽናናት ይጠባበቅ ነበር። ጻድቅና ትጉህ ነበር። መንፈስ ቅዱስም በእርሱ ላይ ነበር። አያችሁ፣ አንድ የሚጠብቀው ተስፋ አለ። ምን ማለት ነው? ሰው የሚጠብቀው ተስፋ አለ ማለት የሚኖርለት ጉዳይ አለ ማለት ነው።
የምጠብቀው ነገር አለ ስትል ለነገ ምን የሚያደርግ ነገር አለ? የሚያጓጓ ነገር አለ። ለመኖር ምን የሚያደርግ ነገር አለ? ተስፋ የሚሰጥ ነገር፣ የምጠብቀው ነገር። የምትጠብቀው ነገር ከሌለ፣ የምታየው ነገር ከሌለ ኦልሬዲ አንተ ጨርሰሃል። የእስራኤልን መጽናናት ምን ያደርጋል? ይጠብቅ ነበር። ከዛ ጻድቅ ሰው ነው። ከዛስ ትጉ ሰው ነው። እግዚአብሔር አምላክ ትጋትን በኢየሱስ ስም ይጨምርላል። አሜን ብሩናው ሰው ትጋት ያለው እሱ ብቻ አይደለም። ምን አለው? መንፈስ ቅዱስ አለው። በሱ ላይ መንፈስ ቅዱስ አለ። ከዛ በጌታም የተቀባውን ሳያይ ሞትን እንዳያይ፣ በጌታ የተቀባውን ሳያይ እሱ ሞትን እንዳያይ ኢላስቶቬል እንዳያይ እዛ እንደዚህ ይላል። በመንፈስ ቅዱስ ተረድቶ ነበር። እሺ፣ በመንፈስም ወደ መቅደስ ወጣ። ወላጆቹ እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን በአስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። እግዚአብሔርንም እየባረከ እንዲህ አለ። ምን አለ? በፍቃዱ መጸለይ ጀመረው። ኦቲናስ ቶቬኒያስ የሚጠብቀውን ስላገኘ እንዲህ ብሎ መጸለይ ጀመረ። ጌታ ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ አለ። ሰው ለካ እባክህ አትግደለኝ ይላል። እባክህ ጌታ ቆይ ትንሽ አትውሰደኝ ይላል። ሚሽን ግን ካለቀ እንዳለቀ ገባው። አሁን ባሪያህን በምን ወይ እንደዚህ አይነት አቅም እግዚአብሔር ይስጠን። አሜን። ያው ሰው ያዞሮ ተናገር ደግሜ ተናገር ጆይ እንዲህ አይነት አቅም ምን አይታገም ስታየው ስታየው እግዚአብሔር ነገርን ጨርሳል። ከዚህ በኋላ ስምዖን ቢኖር ባይዜ ማለት ነው የሚኖር ከንቱ ነው፣ ኪሳራ ነው። አሁን የእስራኤልን መጽናናት ስጠብቅ ነበር። ምን አድርጌዋለሁ? አቅፌዋለሁ፣ ይዤዋለሁ። ከዚህ በኋላ ባሪያ በሰላም በቃ ምን አድርገው ግደለኝ እኮ እያለ አሁን እኔና እናንተ ግደለኝ የምንለው ኑሮ ስለመረረ ነው። አይደል? የቤት ኪራይ ስለጨመረ ነው ማለት ለመለወጥ ብዙ ነገር ጣርን አጣን። በዚህም ክፍተት ሲበዛ ከዚህ ኑሮ ምን ብታርገኝ ይሻላል፣ ብትገለኝ ይሻላል፣ ብሞት ይሻላል እንላለን። ስምዖን በሱ መንፈስ አይደለም ግደለኝ ያለው። እግዚአብሔር የገባልኝ ተስፋ ቃል ይፈጽምላችሁ። አሜን። እሺ ፓስተር ምን አድርጌያለሁ መሰለህ? ሁሌ እንደማደርገው የምሰብከው ወይ የምናገረውን ቃል ዝም ብዬ የሆነ ቦታ ሄጄ አያለሁ። በማብራሪያ ያለው ጉግል ሰርች አደርጋለሁ። ማለት የሆነ ነገር መናገር ስለምፈልግ ከዛ ውስጥ ትክክለኛ ሀሳብ አውጥቼ ማውራት ስለምፈልግ ይሄ ሰው ቆይ ጌታ መጽሐፉን ሳነብ ካህን ነው ወይ ብዬ ሳይ የክህነት መንፈስ የለው ካህንም አይደለም። መቅደስ ምን ሊያደርግ ተገኘ? ሕፃናትንስ ደግሞ ከካህን ውጪ ሕፃናት ማቀፍ ይችላል? አስተይ ሕፃን ልጅ አሁን ቸርች እኔ ልጆቼን ቤተክርስቲያን ሰጥቻለሁ ማለት ነው ይሰጣል። ምንድነው ልክ በእስራኤል ሀገር የሴትን ልጅ ማህፀን ከፍቶ የሚወጣ ወንድ የሆነ በጉ ሁሉ ለማን ይሰጣል? ለእግዚአብሔር ይሰጣል። በግ ብቻ ሳይሆን እንስሳ ብቻ ሳይሆን ሰው ጭምር ማለት ነው። ስለዚህ እንስሳ ለእግዚአብሔር መስዋዕት ሲደረግ ወንድም ሆነ ሴት የወጣ በኩር የሆነ ለእግዚአብሔር ይቃጠላል፣ ይሰዋል። የሰው ግን ሲሆን ለአንድ ወር ያክል ያ ሰው እግዚአብሔር ቤት ይቆይና በሱ ፈንታ ምን ይሰዋል? ገንዘብ ይሰውና ማለት ይቤዠዋል ማለት ነው። መልሶ ልጁ ይቤዠዋል።
ኢየሱስ ለዘላለም ያድናል። አሁን ይህንን ስርዓት ለማከናወን የኢየሱስ ክርስቶስ እናትና አባት ዮሴፍና ማርያም ወደ መቅደስ ሄዱ። ምን አይነት ስራ ለማድረግ? ኢየሱስ ክርስቶስን ምን ለማድረግ? ለመስጠት፣ ለቤተ ክርስቲያን ለመስጠት። ባይዜ ኢየሱስ ገና 1 ዓመትም አልሞላው በዚህ ሰዓት፣ በጣም ሕፃን ነው። ሌላው በእስራኤል ባህል ሴት ልጅ ከወለደች ቀን ጀምሮ እስከ 40 ቀን ልጁን እሷም እርኩስ ናቸው። ስለዚህ መጽሐፍ እንደ ማንጻት ልማድ ነው የሚለው። የማንጻት ልማድ ይሄኛው ልማድ ነው። እርኩሰታቸውን ይዘው ከእርኩሰታቸው ለመንጻት መቅደስ መግባት አለባቸው። መቅደስ ይገቡና ነው የቸርች መሪው ወይም ቄሱ ተቀብሏቸው ልጁን ለእግዚአብሔር ያደርጋል። እነሱ የመንጻትን ስርዓት ያከናውናሉ። ክብር ለጌታ ኢየሱስ ነው። አሜን ነው ወይ? ስለዚህ አሁን ይሄ ስምዖን የሚባል ሰው ልብ አድርጉልኝ፣ በጣም ስሙኝ በደንብ። ስምዖን የሚባል ሰው ምን ነበረው ይለናል? መንፈስ ቅዱስ ተሞልቶ ነበረ ይለናል። በጌታ በደንብ ስሙ። ይኸው መንፈስ ቅዱስ የመጣው መቼ ነው? ኢየሱስ በቃ ከሞተ በኋላ ነው መንፈስ ቅዱስ የመጣው። ሰውየው ግን በብሉይ ኪዳን አቶ ዴቮስታ አንድ ሰው አሜን ይመልስ። አሜን እና ባካ አሜን በለኛ። አሜን አዘሪ ሰውየው ግን ኢየሱስ ገና ሞቶ የሆነ ተስፋ ሳይሰጥ እኔ ብሄድ ይሻላችኋል አጣይ መንፈስ ልካል ብሎ ሳይናገር፣ እኔ ግን ይገርመኛል እንደዚህ አይነት መንፈስ በእናንተ ላይ ይብዛ። አሜን። ሕፃኑን ኢየሱስን ሲመለከተው ገና ጡት የሚጠባየው ሰር ለሚያየው ከእናቱ ጡት ገና አፉን ያልፈታ ያልጣለ ምናምን አርጓል ለሚያየው የእስራኤልን መጽናናት የእስራኤልን መዳን የሚያፋጥን እንደገና ተስፋን የሚሰጥ እንደገና የእስራኤልን ምን መገለጥ የሚያመጣ ኢየሱስ ለዘላለም ያድናል። አያችሁ፣ መንፈስ ቅዱስ ስትሞሉ ምድራዊ ነገር ብቻ ለምታስቡ። እስቲ አንድ ሰው ይጩና መንፈስ ቅዱስ ይመስል መንፈስ ቅዱስ ስለተሞላ ሰውየው ያተጋው። መንፈስ ቅዱስ ያልተሞላ ሰው ሰነፍ ነው፣ ትጋት የለው፣ ንጽህናውንም አይጠብቅም። እስቲ ኢየሱስ ክርስቶስ ተስፋ ከመስጠቱ በፊት በመንፈስ ቅዱስ የተሞሉ ሰዎች በነገራችን ላይ በጣም ጥቂቶች ናቸው። እሱንም እግዚአብሔር አምላክ ሲፈቅድ በአንተ የሆነ ነገር ማድረግ ሲፈልግ ነው የሚመጣው። ማለት ሲመርጥ በኢየሱስ ምን ሲያደርግ ሲመርጥ ሲፈልግ ነው የሚመጣው። ሌላ ሁሉ ህዝብ ሆኖ ይቀጥላል። እነዛን ህዝቡን ነፃ ለማውጣት በመሳፍንት ዘመን የሚነሱ መሳፍንቶች በሙሉ በእግዚአብሔር ምርጫ ነበር። እግዚአብሔር የመረጣቸው ሰዎች ላይ መንፈስ ቅዱስ እያረፈ ሰዎችን መስፍን ሆኖ የሚያድኑት። እግዚአብሔር ካልመረጣቸው ከሚያድኑት ሳይሆኑ እዛ ከሚድኑት ሰዎች መካከል ተርታር የሚገቡት ወደ ፊት አይሉት። ይሄ ሰው በዚህኛው ዘመን መንፈስ ቅዱስ በራሱ ዓላማ አልፎ አልፎ በሚመጣበት ጊዜ እግዚአብሔር አምላክ ምን አይነት ህይወት እንዳለው መጽሐፉ ሲናገር ምን ይለዋል? ጻድቅ ነው፣ የቅድስና መንፈስ አለው፣ ህይወቱን በስነ ስርዓት የሚይዝ ነው። ከዚህ የተነሳ መንፈስ ቅዱስ አገኝ። ኢየሱስ ጌታ አሜን። መንፈስ ቅዱስ ሞላበት፣ ተቆጣጠረ። አንተ ይቻላል ለካ መንፈስ ቅዱስ በሌለበት ዘመን፣ መንፈስ ቅዱስ አልፎ አልፎ በሚመጣበት ዘመን በእግዚአብሔር መንፈስ መሞላት ይቻላል። አሜን። ሃሌሉያ። አስባችሁታል? ሰውየው ከሰፈር አስተሳሰብ ውጪ ነው። እግዚአብሔር አምላክ እንደዚህ ያድርጋችሁ። አሜን። በጌታ እንዲህ ያድርጋችሁ። አሜን። አየህ፣ የሱ አይነት እኩያ የሆኑ ሰዎች አሉ። እሱና ግን እነሱ እይታቸው አንድ አለ። ለምን? መንፈስ ቅዱስ አንድ ነገር ብሎታል። ሹክ አለው። ውስጡ ያለው መንፈስ አወራው። እንደዚህ ያለው የእስራኤል መጽናናት እኮ ይመጣል ይለዋል። ይገርመኛል። ይመጣል፣ ለእስራኤል መጽናናት ይሆናል። እስራኤል እንደዚሁ አትቀርም፣ መዳን አላት። መቶ ቢሞት መቶ ቢሰቀል መቶ ድል ቢያደርግ
አማኞችን ወደ ላይ ከፍ የሚያደርግ አጋንንትን የሚቀጠቅጥ እንዳለ ማለት ነው። የእግዚአብሔር መንግስት ሁሉ እንደምትገዛ መንፈስ ቅዱስ ያደርጋል፣ ሁሌ ያወራዋል። አሜን ነው ወይ? አሜን። እና ከዚህ የተነሳ ማለት ነው ሌላ ህይወት መኖር አይችልም። ያንን ብቻ የሚጠብቀው አሜን ናቸው። አሜን። እኔ ይገርመኛል። ና በደንብ ንገራችሁ። አሁን ብዙ ህፃናቶች ቤተ መቅደስ ወይም የቤተ ክርስቲያን ውስጥ እየገቡ ለቄሶች በሚሰጡበት ሰዓት አሁን የመንጻት ለማለም ስርዓት እያደረጉ እንደገና እግዚአብሔርን ለማክበር ማለት ነው ለበዓል እየገቡ በነበሩበት ሰዓት መንፈስ ቅዱስ ለስምዖን ነገረው። ምን አለው? ፈጥነህ ወዴት ሄዳለሁ? ወደ ቤተ መቅደስ ሄዳለሁ። ለምን አለ? ስትጠብቀው የነበረውን ተስፋ አሁን ታየዋል። ና ሰፈር እኮ የሆነ ቦታ የራሱን ጉዳይ እያደረገ ሊሆን ይችላል፣ ከቤተሰብ ጋር ሊሆን ይችላል። ግን መንፈስ ቅዱስ ውስጡ ስላለ መንፈስ ቅዱስን የሚሰማበት አቅምና እግዚአብሔር አምላክ ጆሮ ስለከፈተ አወራው። አሁን ከድሮ ጀምሮ የጠበቀው ያለ ያ መጽናናት ወደ ቤተ መቅደስ ምን አድርጓል? አልፏል። ወደዛ ስላለፈ ፍጠንና ሂድ አለው። እንደዚህ እግዚአብሔር አምላክ ይናገራል። ኢየሱስ ክርስቶስ ምን ማለት መሰላችሁ? እግዚአብሔር አምላክ ለእናንተ የነገራችሁ የሰጣችሁ ተስፋ ሴንስ የምታደርጉበት እኔ ይገርመኛል። በጌታ ይዣ አንዳንድ ሰው እግዚአብሔር የነገረው ነገር እንኳን ሲፈጸም ራሱ አያውቅም። አስተራስተውት አካል እግዚአብሔር አያውቅም። የሚያውቀው ምንድን ነው? በቃ ዝም ብሎ እንደ ትናንቱ እየኖረ ነው። የሆነ ነገር በህይወቱ የሆነ ነገር ቢመጣ ምናምን ነገር አያስተውልም። እኮ እግዚአብሔር ያለኝ ነገር ነው አይልም። ጸጥ ብሎ ነው የሚኖረው። ከዚህ የተነሳ ተምታቶበታል፣ ድብልቅልቅልቅ ብሏል፣ መለየት አቅቶታል። ስለዚህ ቀላቅሏ ሁል ጊዜ ልንገራችሁ የጨፈነ ህይወት ነው የሚሆነው። የጨፈነ ህይወት አሁንም እግዚአብሔር አትናገረኝ አትሰጠኝም እያለ ማለት ነው። መንፈስ ቅዱስ ስለሞላበት ጆሮ ሁሉ የተከፈተ ውስጡ የተከፈተ የእግዚአብሔርን ለይቶ ያውቃል። አሜን ናቸው። እና ለካ ሲጠብቅ የነበረው ተስፋ እየመጣ ነው። እና በል አሁን ሰፈር አትቀመጥ፣ ውጣ። ወዴት? ወደ ቤተ መቅደስ። እና መቅደስ ሲገባ ኢየሱስን ይዘውት መጡ። እኔ በጌታ ኢየሱስ እንደማንኛውም ህፃን ነበር በወቅቱ። ሁሉም ሰው ይዟል፣ ህፃን ልጅ ይዟል። ስም ለማስመዝገብ ይመጣል አይደል? ለማጻፍ ማህደር ለማጻፍ ይዞ ይመጣል። ሁሉም አለ። ግን ሰውየው አይኑ ስለተከፈተ ኢየሱስ የቱ እንደሆነ ከብዙ ህፃናት መካከል ወይ ከብዙ ልጆች መካከል መቅደስ ተሰልፈው ከገቡ ከእናትና ከአባቶቻቸው ጋር ከመጡ አንዳንዱ ታዝለው አንዳንዱ ተይዞ ጡጦ አፉ ያርጉ ከመጣ ሁሉ ማለት ልጆች የእስራኤል መጽናናት የትኛው እንደሆነ የተቀባው የትኛው እንደሆነ ኪዳን የሚፈጸምበት የትኛው እንደሆነ በመንፈስ ተረድቶ አሜን ነው ወይ? በምን ተረድቶ? በመንፈስ ተረድቶ እጆቻችሁን ከፍ አድርጉ። በኢየሱስ ክርስቶስ እግዚአብሔር አምላክ እውነተኛ የአይን መከፈት በመንፈስ ቅዱስ ይስጣችሁ። እውነተኛ የአይን መከፈት በመንፈስ ቅዱስ ይስጣችሁ። መንፈስ ቅዱስ እናንተ ላይ ሲወጥ አይኖቻችሁ ይከፈታሉ። አትታለሉም፣ አትሸወዱም። ምክንያቱም የሚሆነውን ነገር በሙሉ በመንፈስ ተረድታችሁ ታውቃላችሁ። ስንት ጊዜ እኮ በአመቱ ላይ ይወጣል አይደል? እየወጣ ህፃናት ይመጣሉ አይደለም? ይሄ እያለ ያልፋል። ይመጣል ማለት ህፃናት ይመጣሉ። እዚህ ውስጥ የለም የእስራኤል መጽናናት የሚያመጣ እዚህ ውስጥ የለም ይላል። የመጨረሻ ሰዓት ደረሰች። እንደዚህ ይልባርካችሁ እግዚአብሔር አምላክ የትንቢታችሁ ፍጻሜ የመጨረሻ ሰዓት ያመጣላችሁ። አሜን አሜን። የትንቢታችሁ ፍጻሜ አሜን የመጨረሻ ሰዓት ያመጣላችሁ። አሜን አሜን። ይኸውና ይበል። አሜን ይኸውና ይበልሽ። አሜን ይኸውና ይበል። አሜን አሜን ነው ወይ? መጽሐፍ ሲናገር እንደዚህ ያለ ከእናቱ ተቀበለና ምን አደረገው? አቀፈው። ሕፃኑን አቀፈው። እንደዚህ ማለት ጀመረ፣ መባረክ ጀመረ። አይኖች ለሰው ሁሉ ያዘጋጀውን ምን ማዳንህን ፓቲልዶስ ቴቫሪያስ ቶማ
በጌታ እየባረኳቸው ነው የምናገረው። ለሰው ሁሉ ያዘጋጀው ምን ማዳንህ አይኖቼ ምን አድርገዋል አይተዋልና በናዝሬቱ በጌታ በኢየሱስ ክርስቶስ አይኖቻችሁ እግዚአብሔር አምላክ ለእናንተ በእናንተ በኩል አልፎ ለሚሰራው ለሚያደርገው የገባላችሁን የተስፋ ቃልና ኃይል የምታዩበት ጊዜ የሆነላቸው በሰው ሁሉ ፊት ያዘጋጀውን ምን ማዳንህን አይተዋልና። ሃሌሉያ ሃሌሉያ። እኔ አንዳንዴ እንደዚህ እላለሁ፣ ጌታ በዚህ አይ ከተማ ብቻ አለ ምን ብቻ ከተማ ብቻ አለ፣ አየር ብቻ አለ፣ ሰው ብቻ አለ፣ በዚህ አይ ተሽከርካሪ ብቻ አለ፣ በዚህ አይ ለኔ የነገርከኝ የተስፋ ቃል አሳይ። አሜን ነው ወይ? የተስፋ አሜን ነው ወይ? አይገርምም? ያልኩህ ይሆናል። ኢየሱስ ያልኩህ ይሆናል። አያችሁ ምንድን ነው የሚለው? ጌታ ወይ አሁን እንደ ቃል ባሪያህን በሰላም ታሰናብተዋል። አይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንን አይተዋልና ይህም ለአሕዛብ ሁሉ የሚገለጥ ብርሃን ለሕዝብም ለእስራኤል ክብር ነው። ይሄ አሁን ክብር የሆነውን ነገር አየና ጨረሰ ብለህ ስትጠብቅ ማለት ነው። ዮሴፍን መባረክ ይጀምራል፣ ማርያምን መባረክ ይጀምራል። በዚሁ ዘመን በቸም ናገና ዘላለ በዚሁ ዘመን ይሄ ስምዖን ይሄንን ሁኔታ እያከናወነ ለካ ረጅም ዘመን መካን ሆና ሳትወልድ መቅደስ የነበረች ሐና የምትባል ብዙ ጊዜ ሰዎች ሐናን የሚያውቁት የት ያለችው ነው? እዛ ሳሙኤል ላይ ያለችው ነው። እዚህ አዲስ ኪዳን ላይ ያልወለደች ሐና አለች። ግን ማለት ነው በእግዚአብሔር ተስፋ በመሲሁ መምጣት መጽናናት ውስጥ የተቀመጠች አሜን ነው ወይ? አሜን ወይ? በጌታ በኢየሱስ ክርስቶስ ከመቅደስ የማትጠፋ ከቤቱ የማትጠፋ አልወለደችም። መቅደስ ናት። ልጅ የላትም። መቅደስ ውስጥ ናት። ከመቅደስ የሚያርቃችሁ መንፈስ የተመታ ይሁን እና ከቤቱ የሚያርቃችሁ መንፈስ ይመታ። አየህ ዮሴፍና እናቱንም ስለ እርሱ በተባለው ነገር ይደነቁ ነበር። በኢየሱስ የተባለው ይደነቁ ነበር። ስምዖንም ባረካቸው። እናቱን ማርያም እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎቹ ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሹሟል። በአንቺ ደግሞ በነፍስሽ ሰይፍ ያልፋል። አሁን በነፍስሽ ሰይፍ ያልፋል ማለት እንዲህ ሰይፍ እንዲወጋሻል አይደለም። በቃ ልጅሽ ይሞታል። አባጭካ በነፍስሽ ምን ያልፋል? ሰይፍ ያልፋል ማለት ልጅሽ አሁን የወለድሽው ልጅ ምን ያደርጋል? ይሞታል፣ ይሰቀላል። ያላንቺ ምንድን ነው? ሰይፍ። ሌላ ምንም ትርጉም የለውም። ሌላ ምንም ማብራሪያ የለውም። ምንም በቃ ሰይፍ ያልፋል። ሐና ያለችውን ነገር ማንሳላለን። ከአሴር ወገን የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነብይት ነበረች። መካናት ነብይ ናት። በኢየሱስ ክርስቶስ ነብይ ናት። እኔ ግን አንዳንዴ እግዚአብሔር ይገርመኛል። አገልጋዮች ማለት ነው። እቺ በደንብ ስሙ። አንዳንዴ ይገርመኛል። አገልጋይ ጥያቄ ያለበት የሰው ጥያቄ ግን ይፈታል። አገልጋይ ምን አለበት? ጥያቄ ያለበት የሰው ጥያቄ ምን ያደርጋል? ይፈታል። አገልጋይ የቤት ኪራይ ይቸገራል። ለብዙዎች ግን የቤት ቁልፍ ይዘጋል። ጳውሎስ ያለ ሞቱ በእኛ ሕይወቱ በማን? በእናንተ በእናታችሁ ስም ሞቱ በማን? በእኛ ይሰራል። ሞቱ ሕይወቱ ግን በማን? በእናንተ ማለት እኛ ስለ ወንጌል ዋጋ እንከፍላለን፣ እንደቃለን። ያ እኛ የምንገረፈው የምንመታው ደግሞ ሕይወት በማን ይሰራል? እናንተ ላይ ምን ያደርጋል? ሀብን ያደርጋል፣ ይሰራል። በረከቱ የት ይመጣል? እናንተ ጋር። ተመልከቱ። በቃ እነጋሽ ተኬሌ ያኔ የወንጌል ሰዎች በፈረስ ጋሪ ይሄዱ፣ በምናምን ይሄዱ፣ በአህያ ይሄዱ ብያል ወንጌል ሰበኩ። ዛሬ ያለው ደግሞ ትውልድ በምን ይሄደ ነው? በፌት ይሄደ ነው፣ በፕሌን ይሄደ ነው። የግዴታ በበቅሎ እንዴት እንዳትጠብቅ። ከሱ ፊት የነበረው ሰውዬ ሄዶ ጨረሰ።
እሱ በበቅሎ ሄዶ ነው እኛን በመኪና እንድንሄድ ያደረገ። አሁን እናንተና በእንቴሎ አንተ ግን ይህ ዘመን አገልጋይ በመኪና እየሄደ በእንትን እየሄደ አትበል። ጳውሎስ ሞቱ በእኛ ነው አለ። ህይወቱ ነው አንተ ይሰራናል። ይሄ ህዝብ ላይ የሚመጻደቁትን ለመኮንን የሚያደርጉትን ምናምን አይደለም። እሱ ሳይኖረው ለኔ ይሰጠኛል ማለት አትችሉም። አንዳንድ ቅባት ከባድ ቅባት ነው። ወይኔ ከባድ ቅባት ዛሬ በርን አስከፍታለሁ ሲል እሱ እኮ 30 በር ተዘግቶበት ሊሆን ይችላል። እዚህ ቤት ሰው ካለ ዛሬ የዚህ የሥራ በር ቁልፍ አስረክባለሁ ሲል እሱ እኮ ስራ ላይ ኖሮ ይችላል። አንድ ስራም ላይ ኖሮ ይችላል። አሁን የሱ ስራ መኖር የሱ በር መከፈት ጉዳይ አይደለም። እላው ላይ የተቀመጠ ቅባት ነው ጉዳይ። አሜን ናችሁ? አሜን ናችሁ? ስምዖንም በመንፈስ ቅዱስ ስለተሞላ ከመንፈስ የሚነገረው ነገር በሙሉ የመስማት ካፓሲቲ አቅም አለው። ስለዚህ ሕፃናት በሚመጡ ሰዓት ይሄ የተስፋው ልጅ አይደለም ይላል መንፈስ ቅዱስ ስለሚያወራው። በመጨረሻው ግን የእስራኤል መጽናናት ያይ ዘንድ ወደ ፍጻሜው አመጣ። እግዚአብሔር እንደዚህ በሕይወታችሁ ያድርግ። አሜን። ለመጸለይ ሬዲ ናችሁ? እኔ በእውነት በጌታ ፊት ማለት ነው እዚህ ጋር ያለችው አቅም ቁጥር 29 ላይ ያለችው አቅም ጋር እግዚአብሔር ያምጣል። የትኛው አቅም ጋር? ጌታ ሆይ አሁን እንደ ቃል ባሪያህን ምላክ በሰላም አሰናብት ሲል ይህንን ያለበት ምክንያት ከማየቱ በፊት አላለም፣ ካየ በኋላ ነው። አሜን ነው ወይ? እግዚአብሔር የእስራኤል መጽናናት ካሳየው በኋላ በጌታ በኢየሱስ ክርስቶስ ተስፋችሁን አቅፋችሁት ተስፋችሁን ይዛችሁ ከተስፋ ጋር ተገናኝታችሁ እግዚአብሔር ያሳያችሁ። ብድግ በሉና እንጸልያለን። አሁን ባርቶስ ቴፊያናስ